ሰላም ውድ ተማሪዎች እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን ሁሉም ሰላም ነው እኔ ጋር። እንኳን ወደ ኢትዮ ጆብስ ቻናል በሰላም መጣችሁ። ዛሬ ለፈተና የሚያግዙ በጣም ወሳኝ ያልኳቸው ነጥቦች ይዤላችሁ መጥቻለሁ። ሂስትሪ ግሬድ 9 ዩኒት 7 በጣም ወሳኝ የሆኑትን ይዤ መጥቻለሁ። ሼር፣ ኮፒ ሊንክ እና ሰብስክራይብ በማድረግ ጀምሩት። እስከመጨረሻው እንድትከታተሉኝ በአክብሮት ጠይቃለሁ። ምክንያቱም በዚህ ላይ በስተመጨረሻ አንድ ጥያቄ የምጠይቃችሁ ይሆናል። ሁላችሁም እንዲሁም በቀጣይ ቪዲዮ እንድሰራላችሁ የምትፈልጉትን ማቅረብ ትችላላችሁ። ሁላችሁም በጥያቄው ላይ ትሳተፋላችሁ። እንግዲህ ወደ ትምህርቱ እንሂድ። ዛሬ ለፈተና የሚመጡ ዋና ታሪኮች ሙሉ በሙሉ በቀላል መንገድ እና ባጠረ መንገድ እናያለን። በ1270 ዓመተ ምህረት አጼ ይኩኖ አምላክ የመንግስት መሰረት አደረጉ። ይህ የሰለሞናዊ ስርወ መንግስት የመጀመሪያ ነበር። በዚህ ዘመን ታሪካዊ መጽሐፍ ክብርት ነገስት ነው። ይህ መጽሐፍ የንጉሳት መሰረት ከሰለሞን እና ከሳባ ንጉስ እንደወጡ ይገልጻል። ከዚህ በኋላ ወደ መጀመሪያ ቦታ እንምጣ። በዚያ ዘመን ነገስታት ቋሚ ከተማ አይኖርም ነበር። ተንቀሳቃሽ ከተማ ይባላል። ማለትም ንጉሱ ከቦታ ወደ ቦታ ይንቀሳቀሳል። እንዲሁም አምባ ግሸን የንጉሳዊ ቤተሰብ እስር ቦታ ነበር። አሁን ወደ መሬት መብት እንሂድ። ርዕስ ማለት ቤተሰብ የሚያገኘው የመሬት መብት ነው። ጉልት ደግሞ የግብር መሰብሰብ መብት ነው። አሁን ወደ ግጭት እንምጣ። ዋና የግጭት ምክንያት የንግድ መስመር መቆጣጠር ነበር። ዘይላ ዋና ንግድ በር ነበረች። አዳል ሱልጣኔት ደግሞ ዋና ተቀናቃይ ነበር። አሁን ወደ ታላቅ መሪዎች እንምጣ። ኢማም አህመድ ወይም ግራኝ አህመድ የአዳል ታላቅ መሪ ነበር። ባቲድል ወንበራ ደግሞ ታዋቂ ሴት መሪ ነበረች። በ1529 በሽምብራ ኩሬ ድል አደረገ። በ1543 ወይና አደጋ ጦርነት ግን ተሸነፈ እና ሞተ። በዚህ ጦርነት ፖርቹጋል ክርስቲያን ረዳ። ኦማን ቱርክ ደግሞ አዳልን ረዳ። አሁን ወደ ገዳ ስርዓት እንምጣ። ገዳ ኦሮሞ አስተዳደር ስርዓት ነው። ስልጣን በየ8 አመቱ ይቀየራል። አባ ቦኩ ዋና መሪ ነው። አባ ዱላ የጦር መሪ ነው። ጉሚ ጋዮ ደግሞ ህግ አውጪ ነው። በዚያ ሌሎች መንግስታት ነበሩ። ሀዲያ ባሊ ፈጠር እና ደውሮ ነበሩ። እንዲሁም ከፋታቶ ወላይታ ካዎ ሲዳማ ሞቴ ጌዲዮ ባሊ እና ኮንሶ ፋንክታላ ነበሩ። በመጨረሻ ህዝቦች መቀላቀል እና መጋባት እየተፈጠረ ሰላም እንዲኖር ተደርጎ ነበር። እነዚህን ሁሉ ነጥቦች ለፈተና በጣም አስፈላጊ ናቸው። እንዲሁም የመጨረሻ ጠይቃችኋለሁ ያልኳችሁን ልጠይቃችሁ። በ1529 ምን አይነት ድል ተካሂዷል? በየትስ ቦታ የሚለውን ኮመንት ላይ አሳውቁኝ። ኢትዮ ጆብስ ከእናንተ ጋር ነው። እናንተን እናመሰግናለን። ኮመንት ላይክ አድርጉ። ሰብስክራይብ ማድረግ አትርሱ። አመሰግናለሁ።